እሺ በዛሬው ሴሽን የምንመለከተው የኢፌክት ኦፍ ሎኬሽን ኦን ዘ አግሪካልቸራል ዲቨሎፕመንት ላይ ነው የምንመለከተው። በአግሪካልቸራል ዲቨሎፕመንት ወይ ደግሞ በግብርና እድገት ውስጥ የአንድ አካባቢ ሎኬሽን ያለው ኢፌክት ምንድነው የሚለውን በእለቱ እንመለከታለን። ከዚህ ጋር ተያይዞ ጥናት ያጠናውን የጆን ሄንሪች ቮንን አይዲዮሎጂ ምን ይላል የሚለውን በጥቅሉ በዛሬው ቪዲዮአችን እንመለከታለን። እንደ ኦቨርቪው ስንመለከት ይህ ኮንሰፕት ለምን ይታያል ብለን ከተመለከትን እንግዲህ ኢፌክት ኦፍ ሎኬሽን ኦን ዘ አግሪካልቸራል ዲቨሎፕመንት ይላል። ለምሳሌ አሁን አግሪካልቸራል አክቲቪቲ ያለበት አካባቢ እንደዚሁም የአግሪካልቸራል አክቲቪቲ ከሚደረግበት ሲቲዎች ወይ ደግሞ ያንን አግሪካልቸራል ፕሮዲውስ ጉዶች የሚገዙ ሰዎች ካሉበት አካባቢ ያለው ዲስተንስ ምን አይነት ኢፌክት ይፈጥራል የሚለውን ነው በጥቅሉ የምንመለከተው ወይም ደግሞ በጥልቀት የምንመለከተው ማለት ነው። ከላይ የምትመለከቱት ኢሜጅ እንግዲህ የሆነ አይነት ፕሌት ያመላክታል ወይ ደግሞ ዝርግ የሆነ ፕሌት አለ። ይሄ ዝርግ የሆነ ፕሌት እንግዲህ ከላይ ስንመለከት ቢጫ ቅብ ያለው ከለር አለ። እየወረድን ስንመጣ አረንጓዴ ቅብ እንደዚሁም ደግሞ ከታች ቡኒ ቅብ አለ። ስትሪት ላይ ስንመለከት መሀል ላይ ፕሌቱ ሴንትራል ላይ ስንመለከት በጥቁር ክብ ነገር ያለችው ምንድነች? ሲቲ ነች። እነዚህ ሲቲ ከዛ አካባቢ አግሪካልቸራል ከሆኑ አካባቢዎች የመጡ ፕሮዳክቶችን የሚጠቀሙ የተለያዩ ሰዎች እንደዚሁም ደግሞ ማህበረሰቦች ያሉበት ነው ብለን ብናስብ እንዴት አይነት ስትራክቸር መቀመጥ መቻል አለበት የሚለውን ነው የምንመለከተው። ወይም ደግሞ የትኞቹ አግሪካልቸራል አክቲቪቲዎች ኒረስት መሆን አለባቸው፣ የትኞቹ ደግሞ ፋር ወይ ደግሞ ራቅ ብለው መቅረብ አለባቸው የሚሉትን በጥልቀት እንመለከታለን ማለት ነው። እንግዲህ የመጀመሪያውን ከዚህ ጋር ተያይዞ ጥናት ያጠናው ጆን ሄንሪች ቮን የሚባል ሰው ነበር። ይህም እንግዲህ ዲቨሎፕድ አድርጎ ነበር የራሱን አግሪካልቸራል ላንድ ዩዝ ቲዮሪ ማለት ነው። 1826 አካባቢ ላይ ነበር የራሱ መጽሐፍ ነበረው። በተለይ ከዚህ ከአግሪካልቸራል ላንድ ዩዝ ቲዮሪ ወይ ደግሞ እንዴት አድርገን አግሪካልቸሩን መጠቀም አለብን የሚለውን አጥንቶ የራሱን ቲዮሪ አስቀምጦ ነበር። ይሄን ቡክ እንግዲህ አይሶሌሽን ስቴት የሚል መጽሐፍ ነበር የነበረው። ዚስ ዘ ኤርሊስት ኖን አግሪካልቸራል ሎኬሽን የራሱ እንግዲህ የድሮ የመጀመሪያ የሚባሉ አግሪካልቸራል ሎኬሽን ቲዮሪ ደግሞ ከአግሪካልቸራል ሎኬሽን ጋር ተያይዞ የተጠና እንደ ጥናትን ተጠንቶ የቀረበ ቲዮሪ ነው። በዚህ ሰው ተጠንቶ የቀረበ ቲዮሪ ነው። ይህ እንግዲህ ኢማጂን ያደረገበት መንገዶች አሉ። ማርኬቱን ፕሮቫይድ በማድረግ በተለይ በማርኬት ፕሮቫይዱና በአግሪካልቸራል ላንድ ዩዙ ሲስተም መካከል ያለውን ዲስተንስ ነው በራሱ ቲዮሪ ውስጥ አጠቃላይ ያስቀመጠው። እንግዲህ እሱ እንግዲህ the market city established from at the heart of the plate ይላል። ሁልጊዜም አግሪካልቸራል አክቲቪቲ ከሚደረግበት አካባቢ ሴንተር ላይ ያሉ ወይም ደግሞ አግሪካልቸራል አክቲቪቲ ከሚደረግበት አካባቢ ፕሌቱ መሀል ላይ የሚገኘው ቅድም የተመለከትነው ምንድነው? ሀርት ኦፍ ፕሌት ምንጊዜም ሲቲዎች ናቸው ወይም ደግሞ ከተሞች ናቸው ሀርት ኦፍ ሲቲ መሆን ያለባቸው ይላል። ሞዴል ኢማጂን ዛት ፋርመር ኒር ቱ ዘ ማርኬት ሲቲ ግሮ ክሮፕ ዛት ሃቭ ፕራይመሪ ፕራይስ ኤንድ ፕሮቫይድ ዛት ዘ ሃይስት ኔት ኢንካም። እንግዲህ ፋርመሮች በጣም ኒረር እየሆኑ በመጡ ቁጥር ወደ ማርኬት ሲቲው ምን እየሆነ ይመጣል? የፕራይመር ፕራይሳቸው እንደዚሁም ደግሞ ፕሮቫይድ የሚያደርጉበት ፕራይመር ኢንዴክሳቸው እንደዚሁም ዳይስት ኔት ኢንከማቸው ከፍ እያለ ወይ ደግሞ ከሌላው አካባቢ በአንጻራዊነት ዳይስት የሚባል ኔት ኢንካም ይኖራቸዋል ብሎ ፕሮቫይድ አድርጎ ነበረ። እንደዚሁም እንግዲህ በሱ አሰምሽን ውስጥ ወይ ደግሞ በሱ እንትን ውስጥ ያሉ የተካተቱ ነገሮች በመጀመሪያ ደረጃ ስንመለከት ምስሉ ላይ ከላይ እንደምንመለከተው ዴቪኤን ፐርሸብል የሆኑ ክሮፖች ምን መሆን አለባቸው? እነዚህ ሄቪና ምንድነው ሄቪ በጣም ብዙ የሆኑ እንደዚሁም ደግሞ ፐርሸብል ማለት በቀላሉ ሊበሰብሱ ሊበላሹ የሚችሉ እንደነ ቬጂተብል እንደዚሁም ፍሩት እንደዚሁም ዲያሪ ፕሮዳክቶች ያሉ አይነት ነገሮች ምን መሆን መቻል አለባቸው ይላል። አር ሰጀስትድ ቱ ቢ ፕሮዲውስድ ኒረር ቱ ዘ ሲቲ። እንደሱ ሞዴል አቀማመጥ ወይ ደግሞ እንደሱ ቲዮሪ አገላለጽ ከሆነ እነዚህ አይነት ፕሮዳክቶች ፐርሸብል እና ሄቪየስት የሚባሉ ፕሮዳክቶች መመረት ያለባቸው በጣም ኒር በሆነ መልኩ ወይ ደግሞ በሲቲው አቅራቢያ ባለ አካባቢ ነው መመረት አለበት ብሎ ፕሮቫይድ ያደርጋል። አሁን ምስሉን ፕሌቱን እንደምንመለከተው እነዚህ ፕሮዳክቶች የሚመረቱት በጣም ኒር በሆነ አካባቢ ወይ ደግሞ ለሴንትራል ሲቲው በጣም ለሚቀርብበት ሲቹዌሽን ላይ እንዲመረቱ ያደርጋል ማለት ነው። እንደሱ ሰጀሽን ማለት ነው ወይ ደግሞ እንደሱ አገላለጽ ከሆነ እንደዚሁም እነ በልኪ ፕሮዳክቶች ጀስት ላይክ ፋየርውዶች የተለያዩ ቲምበሮች ለዚህ ለማገዶ እንደዚሁም ደግሞ ለእንጨት ምርት ውጤቶች የሚሆኑ አይነቶች አር ሰፖዝድ ቱ ካቨር ዘ ኔክስት ዞን በቀጣዩ ዞን ላይ አሁን ቅድም ከተመለከትነው ፐርሸብል እና ሄቪየስት ከሚባሉት የፕሮዳክት ውጤቶች ወይ ደግሞ ማነው ምንድነው የአትክልት ውጤቶች ቀጥሎ እንዲበቅሉ የሚደረገው እነዚህ በልኪ ፕሮዳክቶች ናቸው። ከቀጣዩ ኔክስት ዞን ላይ እንዲበቅሉ ይደረጋል ማለት ነው። ይሄ የሆነበት ምክንያት ምንድነው? ዛይ ዲማንድ ሃየር ነው። እንደዚሁም ለትራንስፖርት የሚወጡ ኮስቶች ወይ ደግሞ እነዚህ ነገሮች
ከዛ ከሚመረትበት አካባቢ ወደ ከተማዋ ለመውሰድ የሚወስደው ወጪ የትራንስፖርት ኮስቱን ከተመለከት ነው በጣም ሃየር ስለሚሆን ሶ ኒረስት መሆን መቻል አለበት፣ ለከተማዋ ቀረብ ብሎ መብቀል መቻል አለ ማን ነው ለአገልግሎት መብቃት መቻል አለበት ብሎ ሰፖዝ ያደረገበትን ሁኔታ እንመለከታለን ማለት ነው። ቀጣዩ ፊልድ ላይ እንግዲህ የሚገኙት ጀስት ላይክ ዝም ብሎ ፊልድ ክሮፖች የተለያዩ ከቅድም ከተመለከትናቸው በቀላሉ ሊበላሹ ከሚችሉ ቀጥሎ ያሉ ምርቶች ለምሳሌ የጤፍ ውጤቶች የተለያዩ ነገሮች ከዚህ በልኪ ፕሮዳክት ካሉበት ቀጥሎ ባለው በሚገኘው ዞን ውስጥ እዛ ምስሉ ላይ እንደምንመለከተው እንዲበቅሉ ወይ ደግሞ ለአገልግሎት እንዲበቁ እንዲደረጉ ሰጀስት ያደርጋል ማለት ነው። እንግዲህ በዚህ ቱር ውስጥ ሶስተኛውን ዞን እንዲይዙ ያደርጋል ማለት ነው። ሪቺንጎ ከዚህ ቀጥሎ ደግሞ የምናገኘው ምንድነው አኒማሎች እና የተለያዩ የእንስሳቶች አንድ ግብርናው አካል ስለሆኑ ማለት ነው እነሱ የትኛው አካባቢ ላይ ነው መሆን ያለባቸው ይላል። ከዚህ ቀጥሎ ያሉ ዞን ውስጥ ላይ መካተት አለባቸው ይላል። ምስሉ ላይ እንደምንመለከተው አኒማል እና የተለያዩ የእንስሳት ውጤቶች መደረግ ያለባቸው ከነዚህ ከእጽዋቶቹ ካበቁ በኋላ ምክንያቱም እነዚህ ነገሮች ከአንድ ቦታ ወደ ከተማው ለመመላለስ የሚወስድባቸው የትራንስፖርት ኮስት ስንመለከተው ራሳቸው እንስሳቶቹ በእግራቸው ስለሚንቀሳቀሱ ይህን ያህል ትራንስፖርቴሽን ኮስት አይኖረውም። ስለዚህ ሰጀስት የሚያደርገው ምንድነው በአራተኛ ዞን ላይ እንዲቀመጥ የሚያደርገው እንስሳቶች ናቸው። እነዚህ ፈርዘር ዞን ላይ እንዲቀመጡ የተደረጉት ነገሮች ካምቢ ሰልፍ ትራንስፖርት ራሳቸውን ወደ ማርኬቱ ራሳቸውን ትራንስፖርት ማድረግ ስለሚችሉ እንስሳቶች ለምሳሌ ከብቶችን ከአንድ አካባቢ እየነዱ ወደ ገበያ ማዕከል ወደ ሲቲዎች ለመውሰድ አይቸገሩም። ስለዚህ እነዚህን በአራተኛው ዞን ላይ ያስቀምጧቸዋል ማለት ነው። እንግዲህ ፋይናል ዞን ደግሞ የመጨረሻው ዞን ላይ የምናገኘው ይሄ እንስሳቶቹን ካለፍን በኋላ የምናገኘው ዞን እንግዲህ ሰጀስት የሚያደርገው እሱ ኦኩፓይድ እንዳይደረግ ወይ ደግሞ ዋይልድነስ እንዲሆን ዝም ብሎ የሚተው መሬት ነው። ምክንያቱም በጣም ርቆ ያለ አካባቢ ነው። ፋርቱ ሲቲ ማርኬት ይላል። ከሲቲው ማርኬቶች ርቆ ስለሚገኝ እዚህ አካባቢ ላይ እንግዲህ ምንም ሰጀስት ያደረገው ነገር የለም። አንድ ፕሮዳክት ወደ ከተማው ለመምጣት የሚወስድበት የትራንስፖርቴሽን ኮስት ሲሰላ በአንጻራዊነት በዚህ ደረጃ ተገምግሞ ይቀመጣል ማለት ነው። እሱ ኤክስፕሌን እንደሚያደርገው እንግዲህ እነዚህ ዋነኛ ነጥቦች ናቸው። እንግዲህ በቮን የተጠናው በ1826 አካባቢ በሱ መጽሐፍ ላይ በቲዮሪ ውስጥ ከተካተቱ ወሳኝ ነጥቦች መካከል እነዚህ ነጥቦች ይገልጻሉ ማለት ነው። እንግዲህ ይሄኛው እንግዲህ ኢፌክት ኦፍ ላንድ ሎኬሽን ያለውን ኢፌክት ይቀንሳሉ፣ ደግሞ ፕሮዳክቶች በቀላሉ ወደ ሲቲዎች ዲስትሪቢዩት ለማድረግ ያመቻል ተብሎ የተቀመጠ ቲዮሪ ነው ማለት ነው።